ሰላም ሰላም ውዶቼ እንዴት ናችሁ? ደህና ናችሁ ወይ? ሁሉ ሰላም ነው? ስራ አሪፍ ነው? እኔ ጋር እግዚአብሔር ይመስገን። ዛሬ የማሳያችሁ የመኮረኒ አሰራር ነው። እንግዲህ የሚጾሙ ጾመኞች የሆናችሁ ይጠቅማችኋል። እንግዲህ ብዙ ጊዜ ያው አረብ ቤት ላይ አሁን የእነሱም ጾም ገብቷል። እኛም ክርስቲያኖች እየጾምን ስለሆነ ስለማይመቸን እንደዚህ እየሰራን እንበላለን ማለት ነው። ይሄ የኢትዮጵያ በርበሬ ነው። ትንሽ ናት የቀረች እና እዚህ ጋር ሁለት ቲማቲም እና አንድ ሽንኩርት እና ነጭ ሽንኩርት እነዚህ የሚያክል ማለት ነው ይበቁናልና አሪፍ የሆነ መኮረኒ አሰራር አሳያችኋለሁ። ዶቼ ላይክ ሰብስክራይብ እንደሞ ከወደዳችሁ ሼር እያደረጋችሁ ኮሜንት ላይ አበረታቱኝ። በጣም ወዳችኋለሁ። የምታበረታቱኝ በጣም አከብራችኋለሁ ውዶችዬ። ፈታ እያላችሁ እንግዲህ ደስ ብላችሁ እንድታዩ ፈልጋለሁ። የማበላሸው ነገርም ካለ አስተምሩኝ። ከእናንተ እንግዲህ እማራለሁ ማለት ነው ውዶቼ። ያው ግብአቶችን እንግዲህ ነጭ ሽንኩርት፣ ቲማቲም እና ሽንኩርት ከትፍ ያለው አያችሁልኝ አይደል? እዚህ ጋር እንግዲህ መኮረኒ እያበሰለ ነው ያለው። በጣም ደስ የሚል ነው፣ እያያችሁት ነው። እና ውዶቼ ቅመሞችዬ ዛሬ የምመክራችሁ ምክር አለ። ምን መሰላችሁ? ለራሳችሁ ጊዜ ስጡ፣ ለራሳችሁ ቦታ ስጡ። የእውነት መራብ የለባችሁ፣ መጠማት የለባችሁ። ያለውን ነገር አንስታችሁ ሰርታችሁ በለት አድርጉን። ያው እኔ የሰራሁት ለሁለት ቀን ነው። ያው ጾመኛም ስለሆንኩኝ ይደግመኛል። ስለዚህ ዛሬ ሰርቼ ነገ ውልዬ ከነገ ወዲያ ስለምሰራ ለሁለት ቀን ነው የሰራሁት። እና ምን ለማለት ፈልጌ ነው፣ ጀግና ሁኑ። በቃ ራሳችሁን ተንከባከቡ። ራሳችሁን ደግሞ ከማንም ጋር አታወዳድሩ። የእውነቴን ነው የምላችሁ። በቃ ራሳችሁን በደንብ ተንከባከቡ። እሺ፣ ማንም አንቺ ስትኖሪ ነው ለልጅሽም ሆነ ለባልሽም ለቤትሽ የምትኖሪ አንቺ ስትኖሪ ነው። ለዘመዶችሽ የምትኖሪ አንቺ ስትኖሪ ነው። ስለዚህ የእውነቴን ነው የምላችሁ ቅመሞችዬ፣ ራሳችሁን ተንከባከቡ፣ ራሳችሁን ውደዱ። በቃ እና ለራስሽ መኖር ጀምሪ በመጀመሪያ ማለት ነው። ከዛ በኋላ ለሰው ትኖሪያለሽ። አንቺ ስትኖሪ አንቺ ጤናማ ስትሆኚ ነው ማንም የሚወድሽ። አንቺ በቃ አለ አይደል በምንም ነገር ጠንካራ ስትሆኚ ነው ማንም የሚቀርብሽ። ግን የሆነ ሰዓት ላይ ይቀርቡሽና የሆነ ክፍተትሽን የሆነ በቃ ጉድለትሽን ስትነግራችሁ የሚርቁ ሰዎች አሉ። ስለዚህ ከእንደዚህ አይነት ሰዎች ተጠንቀቂ። ሰው መስለው ቀርቦ የሚጎዱ ብዙዎች አሉ። ስለዚህ ከእንደዚህ አይነት ጓደኞችም ሆነ ቤተሰብም ሆነ ዘመድም ሆነ ከማንኛውም ነገር ጥንቃቄ አድርጊ። የኔ ጀግና ነሽ፣ አንቺ ጎበዝ ነሽ። ማንም አይወዳደርሽም። ራስሽን ከማንም ጋር አታወዳድሪ። ስፖርት ስሪ። በቃ ሼፋም ሁኚ። የእውነቴን ነው። እኔ የራሴን ተሞክሮ ነው የምነግራችሁ በቁም ነገር ማለት ነው። እና ይሄ አላረ ዝርጥጥ ያለ ሰውነት ይዛችሁ አገር ቤት እንዳትገቡ። በእውነቴን ነው የምላችሁ። በቃ ሸንቃጣ ሁኑ። ሸንቃጣ አሁን እናንተ ሲጀመር ማለት ነው ራሳችሁን ከጠበቃችሁ ከማንም በላይ ቆንጆ ናችሁ። ከማንም በላይ ጀግና ጎበዝ ናችሁ። ስለዚህ የእውነቴን ነው የምላችሁ። ራሳችሁን ጠብቁ፣ ተንከባከቡ። ያለውን ነገር እየበላችሁ በቃ አትራቡ። በስራ ላይም ጎበዝ ሁኑ። እናንተ ማለት ነው እናንተ ባሰሩ ማለት ነው ባሰሩም የሆነ ነገር ማዳማችሁ ስታዛችሁ ኦኬ በሉ፣ ብቻ ኦኬ በሉ። በቃ ኦኬ። እቺ በጣም 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 ትልቅ ዋጋ አላት፣ በጣም ማለት ነው። ስለዚህ ያንን ነገር ባሰሪም ማለት ነው ኦኬ ብለሽ ተመልሰሽ ብሰሪም ኦኬ ስላልሻት ማለት ነው ገዛሻት ማለት ነው። እሷን ገዛሻት ያሻት። ስለዚህ በቃ ጠንካራ ሁኑ ውዶቼ። በጣም ነው የምወዳችሁ። እስከ መጨረሻው ድረስ ተከታተሉኝ። ያያችሁት እየደረሰልኝ ነው። እና ጠንካራ የምትሆኙ መቼ ነው? እኔ ጠንካራ መሆኑ መቼ ነው? እኔ በቃ ከሰው እኩል መሆኑ መቼ ነው?
ብለሽ ራስሽን መጠየቅ አለብሽ። ደግሞ ሰው የሚልሽን ሳይሆን ውስጥሽ የሚለውን ነገር አዳምጪ። ውስጥሽን አዳምጪ፣ ሰውን አታዳምጪ። በቃ ማድረግ የምትፈልጊውን ነገር ለማድረግ መሆን የምትፈልጊውን ነገር ለመሆን ውስጥሽን አዳምጪ። የእውነቴን ነው የምላችሁ። እግዚአብሔር እናንተ ውስጣችሁን ካዳመጣችሁ ትልቅ ቦታ ትደርሳላችሁ። እሺ እና ውዶቼ ጎበዝ እንሁን፣ ጠንካራ እንሁን፣ እጅ ለእጅ ተያይዘን ትልቅ ቦታ እንደርሳለን። አበረታቱ፣ እያንዳንዳችሁ ማለት ነው። አንዳችሁ ምከሩ፣ እንበረታታ። እስቲ አንድ እንደው ትምህርት የምትሆን ግጥም ልግጠምላችሁ። የእውነቴን ነው የምለው፣ በጣም ስለወደድኳት ነው። እና ጓደኛ ሲያፈቅር ኪስ ይመለከታል፣ የጎደለብህ ቀን ቤቱ ይከፈታል። ሚስት ስታፈቅር ደምግባት ታያለች፣ የረገፈ ለታ ትታት ትሄዳለች። ዘመድም ሲያፈቅር ዝናህን ተመልክቶ ጀርባውን ይሰጣል ቀን ሲጥልህ አይቶ። እናት ስታፈቅር የላትም ዳርቻ፣ ነፍሷን ትሰጣለች እሷ ላንቺ ብቻ ወይንም ላንተ ብቻ። በእውነት ደስ አይልም? ስለዚህ ከእናት በላይ ንፋስ፣ ከራስ በላይ ንፋስ ማለት አለባችሁ ውዶቼ። የእውነት ደስ ስላለኝ ነው የገጠምኩላችሁ። ከወደዳችሁት እንግዲህ ላይክ ማድረጋችሁን እንዳትረሱ። አህላ አከል ሊውም አህላ አከል ወዳጆቼ። ያው ሽንኩርቴን እንግዲህ ጥጃለሁ። በደንብ ተከታተሉልኝ። እንግዲህ ሽንኩርቴ እየበሰለ ነው ውዶቼ። እና በግጥሙ መሀል እናት ያላችሁ የእውነቴን ነው የምላችሁ፣ እናታችሁን ውደዱ፣ አክብሩ፣ ቦታ ስጡ። በእውነቴን ነው የምላችሁ፣ እናት አባት ያላችሁ ለእናት ለአባቶቻችሁ ታዘዙ። ደግሞ ማለት ነው አግዟቸው፣ እርዷቸው። ለምን እግዚአብሔር ነው እኛንም እዚህ ቦታ ያደረሰን። ስለዚህ እዚህ ቦታ የመድረሳችን ደግሞ ዋነኛው እንትን እናትና አባት ናቸው። ስለዚህ እናት አባቶቻችሁን አክብሩ፣ ውደዱ፣ እርዷቸው። ልጄ ትጦረኛለች ብሎ ብዙ ነገር ያስባሉ እነሱ ተቸግረው ሰው በር ላይ ከሚቆሙ ማለት ነው እኔ ሞቴን የምመርጠው በበኩሌ። እና ልጆቼ እናት አባቶቻችሁን ወደ ኋላ ዞር ብላችሁ ተመልከቱ እላችኋለሁ። እንግዲህ በእጄ ነው ይዤ የምቀርጸው፣ የማስቀምጥበት ቦታ ስለማይመቸኝ ነው ከይቅርታ ጋር። ልጆቼ እንግዲህ እየበሰለ ነው ሽንኩርት ምንድነው እና በርበሬ ጨምርበታለሁ። በርበሬ አላበዛም። በርበሬ ከየት አምጥተሽ ነው ምናምን ምትሉኝ ካላችሁ እዚህ የሀበሻ ምግብ ቤት አለና ሁሉም ነገር ይሸጣል። ጆርዳን የምትገኙ እህቶች የምትፈልጉ ካላችሁ ልነግራችሁ እችላለሁ። እና ሀበሻ ምግብ ቤት አለ። ከዛ ነው ያስመጣሁት። እንጀራ ማለት ሁሉም ነገር አለ። ቅድም ያዘጋጀሁት ነጭ ሽንኩርት ማለት ነው። በርበሬ ለምን እንደሆነ ብዙ ታውቃላችሁ። ትንሽ በርበሬ እንትን ስል ማለት ሳበዛ ትንሽ ሱጋሬን ስለሚያመኝ አላበዛም። ትንሽዬ ነው የምጠቀመው ለሽታ ብቻ ማለት ነው። እና በርበሬ ለሽታ ብቻ ነው የምጠቀመው። እዚህ ጋር ያዘጋጀሁት ቅመም አለ። ቅመሙን እጨምራለሁ። ይኸው አንድ በአንድ አሳይቻችኋለሁ። መጨረሻ ላይ ጨመርኩበት ቃሪያ ነው። አያችሁታ? ዋ በጣምና ደስ የሚል አሪፍ ምግብ ነው። እንደዚህ ሰርታችሁ እራሳችሁን ታንከባከቡ። እሺ ውዶቼ፣ በጣም ነው የምወዳችሁ፣ በጣም ነው የማከብራችሁ። ላይክ
ሰብስክራይብ አዲስ ይሆናችሁ ማለት ነው። ቤተሰብ እንሁን እንዘማመድ እና ሁሉንም አልሰራሁትም አስቀርጫለሁ። ለምን ይሄ በበርበሬ ስለተሰራ የቀረውን ትንሽ ደግሞ የቀረውን ነገ በሰላጣ አርጌ መብላት ይችላል። ስለዚህ አስቀርጫለሁ ማለት ነው። ያንን ጨርሻለሁ። እንግዲህ ቤተሰቦች አሁን የነሱ ይቀረኛል። ዋው